ቀኑን ጠብቄያለሁ ምንም አያሰጋም ብሎ ግንኙነት ካደረጉ በኋላ የሚፈጠር እርግዝና የስንቱን ትዳርና ፍቅርን ውጥረት ውስጥ እንዳስገባ ታውቁታላችሁ? ብዙ ጥንዶች የቀን አቆጣጠር አስተማማኝ ነው ብለው ያምናሉ። ነገር ግን በሚሊዮን የሚቆጠሩ ሴቶች በዚህ ስሌት ተሸውዶ እርግዝና አይቀርም በተባለበት ቀን ግንኙነት አድርጎ እርጉዝ ሆነው ተገኝተዋል። ታዲያስ ይሄ ለምን ሆነ? ሴት ልጅ ማርገዝ የምትችለው ትክክለኛ ቀን የትኛው ነው? መቼ ግንኙነት ቢደረግ እርግዝና የመቅረት እድሉ ከፍ ያለ ነው? ደግሞ መቼ ግንኙነት ቢደረግ እርግዝና አይቀርም? ደግሞ ፋየር ኤጅ የተባለው እርግዝና ከመጣበት 14ተኛው ቀን ላይ የሚፈጠረው እውነታ ምንድን ነው? አንዳንድ ሴቶች ደግሞ ፔሪድ ከመጣ በኋላ ግንኙነት ቢደረግም እርግዝና አይቀርም ብለው ያስባሉ። አንዳንድ ሴቶች ደግሞ ፔሪድ ከመምጣት በፊት ግንኙነት ቢደረግ ሴፍ ነው ይላሉ። ግን እውነታው ምንድን ነው? ዛሬ በጣም ቀላል እና ግልጽ በሆነ አማርኛ ይሄ ጥያቄ ምላሽ ያገኛል። ይህን ቪዲዮ እስከ መጨረሻው ካያችሁ በእርግጥም ሳታስቡ እርግዝና ቀርቶ ማየት አትችሉም። በተለይ መጨረሻ አካባቢ የማሳያችሁ ፔሪድ ከመጣበት ከአንደኛው ቀን ጀምሮ እስከ 28 ቀን ድረስ ያለውን በሰንጠረዥ አሳያቸዋለሁ። ይህንም ደግሞ ከዚህ እስከዚህ ድረስ ግንኙነት ብታደርጉ እርግዝና ሊቀር ይችላል፣ ከዚህ እስከዚህ ድረስ ብትገናኙ እርግዝና ሊቀር አይችልም የሚለውን በሰንጠረዥ ከፋፍዬ በቁጥር የተደገፈ መረጃ አቀርብላችኋለሁ። እስከ መጨረሻ መመልከቱን እንዳረሱ። ሰላም ቤተሰብ፣ እንኳን ወደ ቻናሌ በደህና መጣችሁ። ሚስተር ሙሉቀን ይባላሉ። ለዩቲዩብ ቻናሌ አዲስ የሆናችሁ ከስር የምትመለከቱትን ሳብስክራይብ የሚል ምልክት በመንካት ቤተሰብ ይሁኑ። እንደዚሁም በየጊዜው እኔ የምለቃቸው ቪዲዮዎች ቶሎ እናንተ ጋር እንዲደርስ ደወል ምልክትን በመንካት ኦል የሚለውን ይምረጡ። በመጀመሪያ ፋየር ኤጅ ወይም የእሳት ጊዜ የሚባለው ቀን ምንድን ነው? በሕክምናው ቋንቋ ይሄ ቀን የእንቁላል መፈልፈያ ቀን ወይም ኦቭሌሽን ዴይ ይባላል። አንዲት ሴት የወር አበባዋ በየ28 ቀን የሚመጣ ከሆነ ልክ በ14ተኛው ቀን እንቁላል ከመፈልፈያው ይወጣል። ይቺ እንቁላል በህይወት የምትቆየው ከ12 እስከ 24 ሰዓት ያለው ነው። ስለዚህ ይቺ ቀን እንቁላል ከመፈልፈያው ወጥታ እርግዝና እየጠበቀች ከወንድ ዘር ጋር የምትገናኝበት የእሳት ጊዜ ነው ማለት ነው። ነገር ግን ትልቁ ስህተት የሚፈጠረው እዚህ ጋር ነው ማለት ነው። ብዙ ሰዎች የሚያስቡት ግን በዚች ቀን ብቻ ግንኙነት ካልተደረገ እርግዝና አይቀርም ብለው ነው የሚያስቡት። ይሄ ግን በፍጹም ስህተት ነው። ታዲያስ መቼ ግንኙነት ካደረጉ ነው እርግዝና አያመልጥም የሚባለው? ሳይንሱ የመራቢያ መስኮት ወይም ፈርታይል ዊንዶው የሚባልበት የራሱ ጊዜ አለው። አንድ አስገራሚ ሳይንሳዊ እውነታ ልንገራችሁ። የሴቷ እንቁላል ከመራቢያ አካል ወጥቶ ማህፀን ላይ መቆየት የሚችለው 24 ሰዓት ብቻ ነው። ነገር ግን የወንድ ዘሩ በሴቷ ማህፀን ውስጥ ሊቆይ ይችለው ከ4 እስከ 5 ቀናት በማህፀን ውስጥ ሊቆይ ይችላል። ይህ ማለት ምን ማለት ነው? እንቁላሏ ከመውጣቱ ከፋየር ኤጅ 5 ቀናት በፊት እና እንቁላሏ ከወጣች ማግስት እስከ 5 ቀን ባለው ጊዜ ውስጥ ግንኙነት ካደረጉ እርግዝና የመፈጠር እድሉ 99% ከፍ ያለ ነው። ለምሳሌ እንቁላሉ የሚወጣው ሐሙስ ከሆነ ጥንዶቹ ደግሞ እሁድ ወይም ቅዳሜ ግንኙነት ቢያደርጉ እንኳን የወንዱ ዘር በሴቷ ማህፀን ውስጥ እስከ ሐሙስ ድረስ በማህፀኗ ቆይቶ ሊጠብቅ ይችላል እና ልክ እንቁላሏ ሲወጣ ያገኛታል። ይህ ማለት በጥቅሉ ወር አበባ ከመጣበት ከ10ኛው ቀን እስከ 17ኛው ቀን ድረስ ያለው ጊዜ ውስጥ ግንኙነት ቢያደርጉ እርግዝና መቅረት የሚችልበት አደገኛው ቀናቶች ናቸው ማለት ነው። አሁን ዋናውና ብዙ ሰዎችን ወደ ጸጸት የሚከተው ጥያቄ ጋር እንምጣ። መቼ ግንኙነት ካደረግን እርግዝና ሙሉ በሙሉ ሊቀር ይችላል? እና ሰዎች ቀኑን እየጠበቁ ለምን ይሳሳታሉ? በንድፈ ሐሳብ ወር አበባ ከመጣበት ከ1 እስከ 7 ቀን ድረስ ያለው እና የወር አበባ ሊመጣ 7 ቀን ድረስ ያለው ጊዜ እርግዝና የመቅረት እድሉ በጣም ዝቅተኛ ነው። ይሄ ሴፍ ፔሪድ ወይም ደህንነቱ የተጠበቀ ቀን ነው ይባላል። ነገር ግን አብዛኛው ሰዎች በስህተት የሚያረግዙበት 3 ምክንያቶች አሉ። አንደኛ የወር አበባ መዛባት። ይህ ማለት ሁሉም ሴቶች በየ28 ቀኑ ወር አበባ ሊያዩ አይችሉም። የአንዳንዶች 21 ቀን ሊሆን ይችላል፣ ለአንዳንዶች ደግሞ ከዚህም በላይ ሊጨምር ይችላል።
እነዚህ ቀናቶች ደግሞ በጭንቀት፣ በምግብ ፎርማት፣ በተለያዩ ሆርሞን መቀያየር እነዚህ ቀናቶች ሊጨምሩ ሊቀንሱ ይችላል። ቀኑ ተቀያየረ ማለት ደግሞ አሁን ሴፍ የምንላቸው ኤጆች ወደ ፋይር ኤጅ ሊቀየሩ ይችላሉ። ስለዚህ አብዛኛው ሰዎች በዚህ ይሳሳታሉ። ብዙ ቦታዎች ላይ እንደዚህ ቀን መቁጠሪያው ምሳሌ ተደርጎ የሚሰጡት በ28 ቀን ምሳሌ ስለሆነ ለአንዳንዱ ፋየር ኤጅ የሆነው ለአንዳንዱ ሴፍ ኤጅ ሊሆን ይችላል። ይሄ ማለት ቀናቶች በ28 ቀን የሚመጡ በ21 ቀን ሲመጡ እንደዚህ ሲቀያየር አንዱ በአንዱ ቦታው ሽፍት ሊደረግ ይችላል። ሁለተኛ በወር አበባ ላይ መሆን። የሚገርማችሁ ደግሞ አንዳንድ ሴቶች በወር አበባ ላይ ያሉ ግንኙነት ቢያደርጉ እርግዝና አይቀርም ብሎ 100% ይደመድማሉ። ነገር ግን የወር አበባ ቀናቸው አጭር የሆኑ ሴቶች ለምሳሌ በ21 ቀን የሚያልቅባቸው ሴቶች በደማቸው በመጨረሻኛው ቀን ላይ ግንኙነት ቢያደርጉና የወንዱ ዘር ደግሞ በማይጸኗ ውስጥ 5 ቀን ቢቆይ የወር አበባ እንዳለቀ እንቁላል ስለሚወጣ ያቺ ማይፀን ውስጥ የቆየችው ስፐርም ሴል እንቁላሏን ታገኝና እርግዝና ሊፈጠር ይችላል። በዚህ ምክንያት ነው ሁለተኛው ስህተት ሰዎች ተሳስቶ እርግዝና ቀርቶባቸው የሚጸጸቱት። ሶስተኛ የእርጥበት ፈሳሽን አለማስተዋል። እንቁላሉ ከመውጣት በፊት የማይፀን ፈሳሽ እንደ እንቁላል አስኳል ይለጠጣል። ይሄ የወንድ ዘር ረጅም ዕድሜ እንዲቆይ ያደርጋል። ይህንን ሳያውቁ ደግሞ ግንኙነት ማድረግ እርግዝና እንዲፈጠር ሊያደርግ ይችላል። በዚህ ነው ሶስተኛውን ስህተት ሰዎች የሚሰሩት። አሁን የዘረዘርኳቸው ትንሽ የተበታተኑ ሊሆኑ ይችላሉ። ስለዚህ እነዚህን ቀናቶች 28 ቀናቶችንም በሰንጠረዥ ቀለል አድርጌ ያሳያቸዋለሁ። ወር አበባ ከመጣበት ከአንደኛው ቀን እስከ 28ኛው ቀን ያለውን በሰንጠረዥ አሳያቸዋለሁ። ተከታተሉኝ። ይህ ሰንጠረዥ የተሰራው የወር አበባ ዑደታቸው በየ28 ቀኑ ለሚመጡ ሴቶች እንደ መነሻ ተደርጎ ነው። የወር አበባ የመጣበት ቀን እንደ አንደኛ ቀን ይቆጠራል። ከቀን 1 እስከ 7 በዚህ ቀን የወር አበባ ደም የሚፈሰስበት ቀን ነው። በዚህ ጊዜ አዲስ እንቁላል ገና በማደግ ላይ ስለሆነች ዝግጁ አይደለችም። ስለዚህ ይሄ ሴፍ ፔሪድ ነው ማለት ነው። እርግዝና የመፈጠር እድሉ በዚህ ጊዜ በጣም ዝቅተኛ ነው። ከቀን 8 እስከ 10 በዚህ ጊዜ ግንኙነት ቢደረግ የወንድ ዘር በማህፀን ውስጥ እስከ 5 ቀን መኖር ስለሚችል የሚቀጥለውን እንቁላል ሊጠብቅ ይችላል። ይህ ጊዜ ቀስ በቀስ ወደ አደገኛ ክፍል እየገባ ነው። በዚህ ሰዓት እርግዝና የመፈጠር እድሉ መካከለኛ ነው፣ ሊፈጠርም ይችላል። ከቀን 11 እስከ 16 ይሄ በጣም ከፍተኛ አደጋ ወይም ፈርታይል ዊንዶው ይባላል። ይሄ ቀን 14 ዋናው እንቁላል የሚፈለቅበት ወይም ኦቭሌሽን ቀን ሲሆን ከሱ በፊትና በኋላ ያሉት ቀናት ደግሞ የወንድና የሴት ዘር በቀላሉ የሚገናኙበት ወርቃማ ቀናቶች ናቸው። በዚህ ጊዜ እርግዝና የመሆን ወይም እርግዝና የመፈጠር እድሉ 99% ነው። ከቀን 17 እስከ 21 ይህ ቀን ቀስ በቀስ ወደ አስተማማኝ የሚወጣበት ቀን ነው። እንቁላሏ ከወጣች በኋላ በህይወት የመቆየት 24 ሰዓት ብቻ ስለሆነ ካልተረገዘች መሞትና መቅለት ትጀምራለች። በዚህ ጊዜ የመርገዝ እድሉ እየቀነሰ ይመጣል። ከቀን 22 እስከ 28 ይሄ ሴፍ ፔሪድ ነው። እርግዝና የመፈጠር እድሉ በጣም ዝቅተኛ ነው። ማህፀን የነበረችውን እንቁላል አስወግዳ አዲስ የወር አበባ ደም ለማምጣት የሚዘጋጅበት የእረፍት ጊዜ ነው። ስለዚህ ይሄ ሴፍ ፔሪድ ነው ማለት ነው። ስለዚህ እነዚህን 28 ቀናቶችን ለ5 በማካፈል በየትኛው ቀናት ላይ እርግዝና ሊቀር ይችላል ወይም በየትኛው ቀን ላይ እርግዝና ሊቀር አይችልም የሚለውን በመቁጠር ብቻ ሳታስቡ የሚመጣውን እርግዝናን መከላከል ትችላላችሁ። ወይም ማርገዝ የምትፈልጉ ከሆነ ትክክለኛው ቀን የቱ እንደሆነ በዛ ሰዓት ግንኙነት አድርጋችሁ እንደ እግዚአብሔር ፍቃድ ከሆነ እርግዝና ማለት ትችላላችሁ ወይም ልጅ መውለድ ትችላላችሁ። አንድ ደግሞ ትልቅ የምስራች ልንገራችሁ። በዚህ መሰረት የወር አበባ ቀናችሁ መች እንደሆነ በኮመንት ላይ ጽፋችሁ በጻፋችሁት መሰረት መች እርግዝና ይቀራል፣ መች እርግዝና አይቀርም የሚለውን ካልኩሌት አድርገላችሁ መስጠት ይችላሉ። ስለዚህ ምናልባት መች ይቀራል መች አይቀርም ብላችሁ እየተቸገራችሁ ያላችሁት ቀን የወር አበባ ቀን መች እንደጀመረ ብቻ በኮመንት ስር ጻፉልኝ። በቂ ምላሽ በዚህ ሰዓት ይቀራል አይቀርም የሚለውን ምላሽ ወዲሁ ይሰጣችኋለሁ።
ይህ ቪዲዮ ስኬታማ እንዲሆን ስፖንሰር ያደረጉልን ጦና ኬር ሆስፒታል ነው። ሆስፒታሉ ስለሚሰጠው አገልግሎቶች ሰምተን እንመለስ። መሃል ወላይታ ሶዶ ከተማ ላይ የሚገኘው ጦና ኬር እያለ ሩቅ መጓዝ የለ። ከ23 በላይ ስፔሻሊስትና ሰብ ስፔሻሊስቶች የተደራጀው ጦና ኬር ሆስፒታል ጎራ ሲሉ ሩቅ ተጉዘው ለተጨማሪ ወጪና እንግልት ተዳርገው ያገኙት የነበረውን የሕክምና አገልግሎት የማህበረሰባችን የመክፈል አቅም ባገናዘበ መልኩ በስፔሻሊስትና በሰብ ስፔሻሊስት ሐኪሞች እኛው ዘንድ እንደምታገኙ ስንገልጽ በታላቅ ደስታ ነው። የውስጥ ደዌ ምርመራና ሕክምና፣ አጠቃላይ ቀዶ ጥገና ሕክምና፣ የአጥንት ቀዶ ጥገና ሕክምና፣ የኩላሊት የፕሮስቴትና የሽንት ቧንቧ ቀዶ ሕክምና፣ የነርቭ የአንጀትና የህብለ ሰረሰር ቀዶ ሕክምና፣ የጽንስና የጨቅላ ሕፃናት እንዲሁም የማህፀን ምርመራና ሕክምና፣ የማዋለድ አገልግሎት፣ የጉሮሮ የጆሮ አጠቃላይ ከአንገት በላይ ምርመራና ሕክምና በጦና ኬር ሆስፒታል ያገኛሉ። ራዲዮሎጂ አገልግሎት፣ አጠቃላይ የስነ ደዌ ባዮፕሲ፣ ኤፍኤንሲ ምርመራ በፓቶሎጂ ስፔሻሊስት ጦና ኬር ሆስፒታል። የት ነው አድራሻው? ወላይታ ሶዶ ከአጂፕ ወረድ ብሎ የቀድሞው ሜሞሪስ ሆቴል ቅጥር ግቢ ውስጥ ያገኙናል። ለበለጠ መረጃ በ046 180 7675 ወይም በ0934 46 46 47 ላይ ይደውሉልን። ጦና ኬር ሆስፒታል። አንድ ነገር አስታውሱ፣ በየጊዜው እንደዚህ አይነት ጠቃሚ ቪዲዮዎችን በዚህ ቻናል ስለምንለቅላችሁ በስም መሆናችሁ ሌላ ቪዲዮዎች እንዳያመልጣችሁ ያግዛል ማለት ነው። ስለዚህ ይህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ኮሜንት ማድረግ እንዳይረሳ፣ እንዲሁም ለጓደኞቻችሁ፣ ለሚስቶቻችሁ፣ ለእህቶቻችሁ ይህን ቪዲዮ ሼር በማድረግ የጓደኝነት የባህልነት ግዴታችሁን እንድትወጡ አሳስባለሁ። ጤናችሁ ይጠበቅ። ሚስተር ሙሉቀን ነኝ። አመሰግናለሁ።